ቦኔ የተባለችው ይህች እህታችን ዛሬ ከሰዓታት በፊት ራሷን ማጥፋቷን ሰምተናል። እጅግ በጣም ያሳዝናል፣ ልብ ይሰብራል። ለወዳጅ ዘመዶቿ ለጓደኞቿ በጠቅላላ ከወዲሁ መጽናናትን እመኛለሁ። እህታችን የበደልኳችሁ፣ ያስቀየምኳችሁ፣ ያሳዘንኳችሁ ካላችሁ ይቅር በሉኝ። እናንተም ደግሞ የበደላችሁኝ፣ ያስከፋችሁኝ፣ ያስቀየማችሁኝን በጠቅላላ ይቅር ብያችኋለሁ። ዛሬ የእረፍቴ ቀን ነው። በምድር ላይ ግን እንድቆይ የሚያደርገኝ ምንም አይነት ተስፋ የለም። ልረፍ፣ ቻው ብላችሁ ሄዳለች። እጅግ በጣም ያሳዝናል። አዝናለሁ በጣም። በነገራችን ላይ አንዳንድ መረጃዎች እየወጡ ነው። እህታችን ሶሻል ሚዲያ ላይ ተጽዕኖ ፈጣሪ መሆኗን ታውቃላችሁ። በቲክታክ ኦልሞስት 900,000 ተከታይ አፍርታለች። ኦልሞስት 1 ሚሊዮን እየተቃረበ ያለ። በፌስቡክ ደግሞ ከ300 አካባቢ 300,000 የሚደርስ ተከታይ አላት እና ተጽዕኖ ፈጣሪ ነች። እና እንደዛ ሲሆን በምታራምደው ሀሳብ ይመስለኛል ብዙዎች ተቃውሞ፣ ስድብ፣ ትችት፣ የተለያየ ነገር ጥላቻ ታስተናግድ እንደነበረ ነው መረጃዎች እየወጡ ያሉት። እና አንዳንድ ሰዎች አሉ እዚህ ጋር ስታዩዋቸው ለብሰው ሲዘንጡ፣ ሲጨፍሩ፣ እስክስታ ሲሉ ምናምን ሲመክሩ ታዩዋቸዋላችሁ። ዩዘር የሚል ደግሞ 50 አካውንት ከፍተዋል። ተሳድበው ይሮጣሉ። ልክ በህፃንነት እንዲበራ አንኳኩቶ እንደሚሮጥ ህፃን ልጅ ማለት ነው። ባለቤቱ ወጥቶ ሲከፍት ሰው የለም። እና ዩዘር ማለት ለኔ እንደዛ ናቸው። በቃ የሆነ ስድብ ብትናርጎ ይሮጣል። ምንድነው ችግራቸው ካላችሁ በራስ መተማመን የላቸውም፣ ፈሪዎች ናቸው። በምስላቸው መተው ፕሮፋይል አርገው ሐሳብን በሐሳብ መሞገት አይችሉም። እንደማይችሏችሁ ያውቃሉ። እናንተን ማሸነፍ በሐሳብ ብልጫ እናንተን ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተሳድቦ መሮጥ። ዩዘር በሚል ስም ይገደል ትገደል። የሚያስቀው ነገር ደግሞ እሱ ራሱ 1000 ላይክ ማግኘቱስ። እና እንደዚህ አይነት ትንሽ በአለም ደረጃ በፐርሰንቴጅ ቢታይ አብላጫውን ቁጥር የምንወስድ ይመስለኛል ተሳድቦ በመሮጥ። እና ያ ደግሞ ቆም ብላችሁ አስቡ። ያን የምታደርጉ ሰዎች ራሳችሁን ታውቃላችሁ። ቆም ብላችሁ አስቡ። ከልጅነት ያመጣችሁ ትራማ ሊሆን ይችላል። እየተሰደባችሁ፣ እየተገፋችሁ፣ ሰፈር ውስጥ እየተመታችሁ፣ አክስት አጎትህ ከመንገድ መጥቶ ሮጠ ልታቅፈው ስትል ዞር በል ተብላችሁ ሊሆን ይችላል። እናንተ ቆም ብላችሁ ከዚህ ነገር እንዴት ነው መውጣው፣ እንዴት ነው ምናምን ብላችሁ አስቡ። እና ጥላቻን አናስፋፋ ለማለት ፈልጌ ነው። ፍቅር ያሸንፋል። ሰው በውስጡ ያለውን ነው የሚሰጠው። ያለህን ነው የምትሰጠው። እና ያለህ ምንድነው? ፍቅር ነው ያለህ? ጥላቻ ነው ያለህ? ፖዚቲቭ ነገር ነው ያለህ? ምንድነው ያለህ? ተንኮል ነው ያለህ? ክፋት ነው ያለህ? ያለህን ነው የምትሰጠው። እኔ ለምሳሌ ሶሻል ሚዲያ ላይ ቆይቻለሁ። እኔ ብታጨበጭብ ባታጨበጭብ፣ ብታሞግሰኝ ባታሞግሰኝ፣ ወጥተህ ብትተች ባትተች አይ ዶንት ኬር። እኔ የራሴን ነገር ነው የማደርገው። ስሜም ጆሲ እንደራሴ ነው የሚለውና ቆይቻለሁ። ስለዚህ ችግር የለብኝ። ግን አዳዲስ ሰዎች አሉ የሚመጡ እና እነሱ ገና ብቅ ሲሉ አናታቸውን እያላችሁ ዲስከሬጅ አታርጓቸው። እንዳይራመዱ አታርጓቸው። ጥሩ ነገር ይዘው እንዳይመጡ አታርጓቸው። አንድ ጠመም ያለን ነገር የምታቀኑት ሐሳብ በሐሳብ ስታሸንፉ፣ ፍቅር ስትሰጡ በእውነት ነው የምላችሁ የማይቃና ነገር የለም። ይህን ስላችሁ እህታችን ለምሳሌ በዚህ ጉዳይ ላይ ሙሉ በሙሉ በእናንተ ትችትና ስድብ ነቀፌታ ነው ይሄን ያደረገችው እያልኳችሁ አይደለም። ነገር ግን ሰው ተስፋ ቆርጦ በተለያየ ቻሌንጅ ውጣ ውረድ እያለፈ እናንተ ስትጨመሩበት ሞር ችግር ትፈጥራላችሁ ለማለት ብዬ ነው። ነገር ግን በተቃራኒው ደግሞ እየጠፋ ያለን ተስፋ፣ የሰው ልጅ በተስፋ ነው የሚኖረው። እየጠፋ ያለን ተስፋ በፍቅር በማበረታታት እንደገና እንዲያቆጠቁ ተስፋው እንዲለመልም ማድረግ ይቻላል ብዬ ነው። እና የሚገርመው ነገር እሷ ግን አሸንፋን ሞታለች። የበደላችሁኝን በጠቅላላ ይቅር ብያችኋለሁ፣ እኔም ከበደልኳችሁ ካስቀየምኳችሁ ይቅር በሉኝ ብላ ነው ሄደችው። የምትገርም አስተዋይ ልጅ ነች። ለወዳጅ ዘመድ ለወላጆቿ በጠቅላላ መጽናናት ይሁን። እጅግ በጣም ያሳዝናል። መልካም ቀን ይሁንላችሁ። ቻው።